በሃይሚና በብሩክ መሃል ጥርጣሬ ፈጥረሽ ከመሃል ልጠፊ ነው። ከየትኛው ሐሳብ ነሽ አንቺ? እንደዛ ቤተሰብ ሀብም ጋሽዬ ተሰብስበው አንድ ላይ ጠይቀውሽ ከህይወታቸው እንድትወጪ እንደዛ ተለምነሽ አልወጣም ያልሽ ሴትዮ አሁን ምንድነው እነሱ ህይወት ለመውጣት ሐሳቡ ከየት መጣልሽ? ነው የእርግዝናው ባህሪ ነው? ምንድነው ሐሳብሽ? እኔ ሴት ስለሆንሽ ነፍሰ ጡር ስለሆንሽ በጣም አዝኝልሽ ነበር እውነት ለመናገር ማለት ነው። እንደፈለግሽ የሃይሚ ህይወት ውስጥ ትገቢያለሽ፣ እንደፈለግሽ ከሃይሚ ህይወት ውስጥ ትወጫለሽ። እንደዚህ አይነት ሳይንስ አለ እንዴ? አንቺ ማንሽ? እንደዛ ያዙኝ ልቀቁኝ፣ ከብሩኬ ውጪ ወደ ውጪ፣ ብሩኬ የኔ ብቻ ነው፣ ብሩኬ የልጄ አባት ነው፣ እሱን ልተወው አልችልም እያልሽ እንደዛ ታንቧርቅ ያልነበረ እንዴ? ምን አዲስ ነገር መጥቶ ነው ከሃይሚና ከብሩኬ ህይወት እወጣለሁ ያልሽው? ይሄ እኮ ለሰሚው ራሱ ግራ ነው ዛሬ ያወራሽው ነገር ማለት ነው። ምንድነው ከሁለታችን ህይወት መውጣት ፈልጋለሁ በራስ ፈቃደኝነት። ሃይሚ እንደዛ እንባዋን እየዘራች አንቺም ቁጭ ብለሽ እያየሻት ከሰው እንኳን ሳትቆጥሪያት እንደዛ እያነባች እንደዛ ሀዘን ውስጥ ገብታ ጨንጓራዋን ልጠሹ። አሁን ምን ተገኝቶ ነው? ስለፈጠረሽ ንገሪኝ። ምን ተገኝቶ ነው? ነው ያልከሽን የመጣሽው ወይስ ምንድን ነው? ወይስ ብሩኬ አሳምኖሽ ነው? አንቺና ብሩኬ ሃይሚን ልትደፏት ነው? ምንድነው ሐሳባችሁ? እንዲህ በቀላሉ ሃይሚን ሀዘን ውስጥ ከተሻት እወጣለሁ እምትዩን ነገር ማንም አያዳምጥሽም። አይገርምሽም? የትም አትሄጃትም። የትም አይገርምሽም? ሃይሚ በገመድ እንድታስረሽ ነው እንደውም እኔ የምነግራት። ጥፍር አርጋ እስክትወልጃት ድረስ ቁጭ ትያታለሽ። የትም አትሄጃትም እውነቱ ሳይወጣ ማለት ነው። ብሩኬን ለማስመለጥ ነው ሐሳብሽ። ብሩኬ እንዳይወቀስ ልጁ ሲወለድ ምርመራው እንዳይታወቅ ፈልገሽ ነው። ምንድነው ሐሳብሽ? እሱን ግልጽ አድርጊ። እንዲህ በቀላሉ የሰው ህይወት ውስጥ እየገቡ መውጣት ይቻላል እንዴ? አንቺ ማነሽ? ዋጋ ትከፍያለሽ። ዋጋ ሳትከፊ የገባሽበት ወጥመድ እንዲህ በቀላሉ እንደማይለቅሽ ልነግርሽ እፈልጋለሁ። የማን ቆሽት ደምሎ የማን ይቀራል? ዋጋሽን ማግኘት አለብሽ። እንዲህ በቀላሉ ሃይሚ እንድትለቅሽ ራሱ አንፈቅድምኛ። ለልጅና ተደረበ ከኔ ጋር እንድትሆን ነው የምትፈልጊው ብለህ ጭራሽ በሙሉ አፍ ታወራለህ። ከኔ ጋር እንድትሆን ትፈልጊያለሽ ማለት እኮ ሃይሚን እያስፈቀድከ ነው። ሃይሚ አብራችሁ እንድትሆኑ እፈልጋለሁ ብትል አብረሃት ልትሆን ነው? ምንድነው ሐሳብህ? ይሄ ዳርዳርታ ከእዩ ጋር ለመሆን ነው? ምንድነው ሐሳብህ? ነው በነገሮች ውስጥ ሃይሚን እያስፈቀድካት ነው ከሷ ጋር ልሆን እንዴ እያልክ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እዩ አዲስ ሐሳብ ይዛ ብቅ ብላለች። በቃ ሁሉም ነገር ያብቃ። እዚህ ጋር በጣም እንደሚወደደው ቃለው እውነትሽን ነው። የሰው ልብ የሰው አንጀት አቁስለሽ እወጣለሁ ስትይ ትንሽ አታፍሪም? አንቺ የትኛው አራዳ ነሽ? ቆይ ነው ከብሩኬ ጋር ተመካክራችሁ ነው? አንቺ እንደዛ በጋሽዬ ተለምነሽ ተዘክረሽ አልወጣም ያልሽ ሴትዮ አሁን ምን አግኝተሽ ነው? ምን አዲስ ነገር መጥቶ ነው እወጣለሁ የምትዩ? አሁን አንተ እንደዚህ ስታወራ ምን እንደሚያስመስልብህ ልንገር። ለልጅህ እናት እየወገንክ ነው የሚመስለው ሲታይ። አንተና የልጅህ እናት የሆነ ተስማምታችሁ የመጣችሁ ነው የሚመስለው። ልክ ከልጅህ እናት ጎና ቆም ብለህ ሃይሚን እንደዚህ በጎሪጥ ማየት ምን የሚሉት ነገር ነው? ይሄ ልክ የሆነ ነገር አይደለም እያደረጋችሁ ያላችሁት ነገር ማለት ነው። የዛሬው የእዩ ሐሳብ በጣም የተደበቀ ነው። በጣም ግልጽ የሆነ አይደለም። በቀልሽን ጨርሰሽ ነው ወይስ ማድረግ የፈለግሽውን ነገር ወይስ እንዲህ በቀላሉ ከሃይሚና ከብሩክ ህይወት ወጥተሽ አንቺ ዘና ያለ ህይወት መኖር ፈልገሽ ነው ወይስ ምንድነው? ሃይሚና ብሩክ እንደዚህ እየተጠራጠሩ ሃይሚም በጥርጣሬ ዘላለም ዓለም ብሩኬን እንድታየው ነው? እድሜ ልኳን በጥርጣሬ እንድትኖር ነው የፈለግሽው? ሲጀመር ወደ ህይወታቸው ምን ልትሰሪ መጣሽ? ይሄንን ነገር ግልጽ እንድታደርግ እንፈልጋለን። የእርግዝናው ባህሪ ነው እንዳንል ሰዎች በእርግዝናው ጊዜያቸው የሆነ ነገር ነው የሚያምራቸው እንጂ ሐሳባቸውን ሲለዋውጡ አላየንም። ስለዚህ አንቺ እያደረግሽ ያለሽው ነገር በጣም ጥርጣሬ ውስጥ የሚከትሽ ነገር ነው። ስለዚህ አንቺም ብሩኬም የትም አታመልጡ። ከሃይሚ እጅ
የትም አታመልጡ። ከኛና ከሀይሚ እጅ በፍጹም እንደማታመልጪ ላረጋግጥልሽ ፈልጋለሁ። ገባሽ? እኔ እኮ በቃ እናንተ በጣም ቀልደኛ ሰዎች ናችሁ። የምር አንቺና ብሩክ በጣም ቀልደኛ። እንዳው እቺን የመሰለች ምስኪን ልጅ አገኘን ብላችሁ ትጫወቱባታላችሁ እንዴ? ገና እቺን ምስኪን ልጅ ገና ሳያገባት እንጀራ እናት አደረጋት እንዴ? እንደዚህ ይደረጋል እንዴ? እንደማይሆን እኮ ነው ያደረገችዋት ልጅቷን። የሆነስ እንዴ እንደማይሆን ያደረጋችኋት። እናንተ አለማችሁን ትቀጫላችሁ፣ እዚህ ጋር ደግሞ ሀይሚን ትደልላላችሁ አይደለ? እንደዛ ነው እንግዲህ ሐሳባችሁን የተረዳሁት እኔ። እያደረግሽ ያለሽው ነገር ወጣ ገባ የምትይው ነገር በሰው ህይወት ውስጥ ዋጋ ያስከፍልሻል። አንቺም እንደዚህ ሀይሚን እንዳስለቀሻት ዋጋ መክፈልሽ የማይቀር ነገር እንደሆነ ላረጋግጥልሽ ፈልጋለሁ። እንግዲህ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።